ማንም ሰው መንግሥተ ሰማያትን ለፍቼ ወረስኳት ማለት አይችልም። በኢየሱስ ክርስቶስ ደም ነው መንግሥተ ሰማያትን የምንወርሳት። አይገርማችሁም? ሲሰርቅ የነበረ፣ ሲያመነዝር የነበረ፣ ሲገል የነበረ፣ ሲቀማ የነበረ በኃጢአቱ ሰውነቱ ቀይ የሆነ ሰው በኢየሱስ ክርስቶስ ደም ግን ወደ መንግሥተ ሰማያት ሲገባ ነጭ። በኢየሱስ ክርስቶስ ደም ነጽተው ወደ ከተማይቱ ስለገቡ በሌሊትና በመዓልት ያመሰግኑታል። እንግዲህ ለመንግሥተ ሰማያት ያበቃን ምንድን ነው የሚለውን ልንገራችሁ። ለመንግሥተ ሰማያት ያበቃን ምንድን ነው የሚለውን ሁለት ነገር፣ ይህችን ጥያቄና አንድ ጥያቄ መልሼ ይበቃኛል። ለመንግሥተ ሰማያት ያበቃን አንድ ነገር ነው። ከቅዳሴው ጋር ምን ያገናኘዋል? በሰላም ግቡ የሚለውን ላመጣችላችሁ ነው። ራእይ ዮሐንስ ምዕራፍ 7 ቁጥር 14 ላይ እንዲህ የሚል ኃይለ ቃል አለ። ወይቤለኒ አሐዱ እምሊቃናት እሉ እለ ለብሱ አልባሰ ብሩሃ ማይቴ መጽኡ ወእቤሎ አልቦ እግዚኦ አንተ ተአምር። ምን ይላል? ከመላእክት አለቆች አንዱ መጥቶ እነዚህ ነጫጭ ልብስ የለበሱት ከወዴት የመጡ ናቸው አለኝ ይላል። ከመላእክት አለቆች አንዱ መጥቶ እነዚህ ነጫጭ የለበሱ ልብስ ሰዎች ከየት የመጡ ናቸው አለኝ። በመንግሥተ ሰማያት ውስጥ ያሉትን እኮ ነው አለኝ። ወደፊት አይቶ ነው ነጫጭ የለበሱ ከየት የመጡ ናቸው አለኝ። አይ እኔ አላውቅም አንተ ታውቃለህ አልኩት መልአኩን አለ። ያናግረው ቢሻ ይላሉ ሊቃውንት። እሉ እሙንቱ እለ መጹ እማቢይ ሕማም። እነዚህ ነጫጭ የለበሱት አለ ከታላቁ መከራ የመጡ ናቸው አለኝ ይላል። ከታላቁ መከራ የመጡ ናቸው። ታላቁ መከራ ያልኳችሁ ቅድም የዘርዘርኳቸውና ግፍን የተሞላው ይህ ዓለም እነዚህ። ስለዚህ ይህ ዓለም ታላቅ መከራ ውስጥ የምንኖርበት ነው። ከታላቁ መከራ የመጡ ናቸው። እለ ሐጸቡ አልባሲሆሙ ወአንጽሁ በደመ በግዑ። ቁልፎ ያለ እዚህ ላይ ነው። እነዚህ ነጫጭ የለበሱት ከታላቁ መከራ ወጥተው ከዚህ ልቅሶ ዓለም ከልቅሶ ሸለቆ ከሆነው ከግፍን ከተመላው ከዚህ ዓለም ወጥተው የመጡ ናቸው። ልብሳቸውንም ነጫጭ ሆኖ የምታየው አለ በበጉ ደም ልብሳቸውን ያነጹ ናቸው። በማን ደም ነው የሚለው? በበጉ ደም ልብሳቸውን ያነጹ ናቸው። አሁን ወደዚች ከተማ የሚገቡት በማን ደም የነጹ ናቸው ነው የሚለው? ንገሩኝ እንጂ። አቤት በበጉ ደም ልብሳቸውን ያነጹ እንበይነዝ በጽሑ ቅድመ መንበሩ ለእግዚአብሔር። በበጉ ደም ልብሳቸውን ስላነጹ በእግዚአብሔር ፊት በባለሟልነት ቁመው አየሃቸው አለው። በበጉ ደም ልብሳቸውን ስላነጹ በእግዚአብሔር መንበር ፊት በባለሟልነት አየሃቸው አለ። ዲያቆኑ በሰላም ግቡ የሚለን ምን ካደረግን በኋላ ነው? ሥጋ ወደሙ ከተቀበልን በኋላ ነው። ስለዚህ ፊት አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለን አመንን፣ ንስሐ ገባን፣ ክርስቶስን መሰል፣ መከራ ተቀበል፣ መልካም ስነ ምግባር ሰራን፣ ቅዱስ ሥጋውን ክቡር ደሙን ተቀበል። አሁን በበጉ ደም ነጻን ማለት ነው። በበጉ ደም ከነጻን የምትቀረን ምንቱ ናት? ከተማይቱ ናት። ስለዚህ በበጉ ደም ስለነጹ እና ስለተቀደሱ ወደዚች መንበር በዚች አስፈሪ በእግዚአብሔር መንበር ፊት ቁመው ያያቸው ስለ በጉ ደም ነው። በበጉ ደም ስለነጹ ነው አለ። ማንም ሰው መንግሥተ ሰማያትን ለፍቼ ወረስኳት ማለት አይችልም። በኢየሱስ ክርስቶስ ደም ነው መንግሥተ ሰማያትን የምንወርሳት። በመድኃኒታችን በኢየሱስ ክርስቶስ ደም ማኅተምነት ብንጾም፣ ብንጸልይ፣ ብንሰግድ፣ ብንመጸውት፣ ብንፋቀር፣ መልካም ብናደርግ፣ ሰው በተክሊል ቢያገባ፣ ቢመንን፣ ዋሻ ውስጥ ቢገባ፣ የፈለገ ነገር ቢያደርግ ያለ ጌታችን ያለ መድኃኒታችን ያለ ኢየሱስ ክርስቶስ ደም ማኅተምነት ሰው ወደዚያች ከተማ ሊገባ አይችልም። የቆረቡ ሰዎች ግን የመንግሥተ ሰማያት ጋራንቲ አላቸው፣ ዋስትና አላቸው። መንግሥተ ሰማያት ለመግባታችን ክርስቲያኖች እርግጠኞች ነን። እርግጠኞች የምንሆነው ጥሩ ሰዎች ስለሆንን አይደለም፣ ቅዱስ ሥጋውን ክቡር ደሙን ስለምንቀበል። ቅዱስ ሥጋውን ክቡር ደሙን ስለምንቀበል ግን
እናንተ ቆርባችሁ የለ አለ ዲያቆኑ። ግቡ እናንተ እንግዲህ የሚከለክላችሁ ማለት ነው። ተዘከረን ብላችሁ አልነበረም ቅድም ብላችኋል። ታዲያስ ፈያታዊ ዘየማን ተዘከረን ብሎ አስቀድሶ ምንድን ያደረገ? ፈያታዊ ዘየማን እኮ ሲያስቀድስ ነው ያለ። ክርስቶስ እኮ እየቀደሰ ነው በዕለተ ዓርብ የዋለው። የክርስቶስ እኮ የዕለተ ዓርብ ውሎ ቅዳሴ ነው። ፈያታዊ ዘየማን አቤቱ በመንግሥት አስበኝ አለ። የደሙን ማኅተም ሰጠው። ያንን የደም ማኅተም ይዞ በሄደ ጊዜ ኪሩብ መልአክ ከገነት አጥር ላይ መቆም አቃተው። አንተ ማን ነህ? አብርሃም ነህ? ይስሐቅ ነህ? ያዕቆብ ነህ? አለ። እኔ አይደለሁም፣ እጄን በሰው ደም ነክሬ የምኖር ሰው ነኝ። ታዲያ ምን ለዚህ ያበቃ ምንድን ነው? ቀጸበተኒ ምሕረት ይቅርታ ጠራችኝ። ጌታዬን በመስቀል ላይ አየሁት። አቤቱ በመንግሥት አሰበኝ አልኩት። እንደምታየው የደሙን ማኅተም ሰጠኛል። አዳምን ቀድሞት ገባ። በጌታችን በኢየሱስ ክርስቶስ ደም የነጹ ሁሉ መንግሥተ ሰማያት ሊገቡ ይቻላቸዋል፣ እርግጠኛም እንሆናለን። ለዚህ ነው ወብነ ሞገስ ሶበነበው ውስተ መሥዋዕቱ ለእግዚአብሔር በደሙ ለእግዚእነ ኢየሱስ ክርስቶስ። ቅዱስ ጳውሎስ ዕብራውያን መልእክቱ ላይ ሲናገር በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ወደ እግዚአብሔር መንበር ስንገባ ባለሟልነት አለን፣ ድፍረት አለን ይላል አማርኛው መጽሐፍ ቅዱስ። ሞገስ ያለውን ሲተረጉም ወደ ጌታችን ወደ እግዚአብሔር መንበር በጌታችን በመድኃኒታችን በኢየሱስ ክርስቶስ ደም ስንገባ ሞገስ ባለሟልነት አለ። የክርስቶስን ደም የተቀበሉ ሁሉ ነጫጭ ልብስ የለበሱ ናቸው። ጥቋቁር የነበሩ እንኳን ቢሆኑ፣ ጨለማ የለበሱ የነበሩ እንኳን ቢሆኑ፣ እነሱ እንኳን ቢሆኑ በክርስቶስ ደም ከታጠቡ ነጫጮች ናቸው። ለዚህ ነው ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18 ላይ ሲናገር ንዑንቱ አቀሲቤ እግዚአብሔር እመኒ ኮነ ኃጢአትክሙ ከመለይ አጽአድዎ ከመበረድ፣ ኃጢአታችሁ እንዳለላ እንኳን ቀይ ቢሆን እንደ በረዶ ነጭ አድርገዋለሁ ይላል። እንደ በረዶ እንዳለላ ቀይ ቢሆን ብሎ ፍጹም የሆነ በኃጢአት መታለል ወይም ብለዲ መሆን ማለት ነው። ደማስቆ ማለት ብለዲ ማለት ነው ይላሉ። በደም የተነከረ መሬት ማለት ነው። ቅዱስ ጳውሎስን ከደማስቆ ከተማ የጠራው ለዚያ ነው። በደም የተመላህ ነህ ሲለው ነው። ልክ እንደዚያ ደምን የተመላውን መሬት ሰው ልብስ እንደሚያስጸይፈው ልክ እንዲያ እንኳን ብትሆኑ በኢየሱስ ክርስቶስ ደም ግን ነጫጮች። አይገርማችሁም? ሲሰርቅ የነበረ፣ ሲያመነዝር የነበረ፣ ሲገል የነበረ፣ ሲቀማ የነበረ በኃጢአቱ ሰውነቱ ቀይ የሆነ ሰው በኢየሱስ ክርስቶስ ደም ግን ወደ መንግሥተ ሰማያት ሲገባ ነጭ ነው። ልክ ሁሉም እኮ ደግሞ ደስ አይላችሁ? እመቤታችን ንጽሕት ናት። ዮሐንስ መጥምቅ ንጹሕ ነው። ኤርምያስ ንጹሕ ነው። ሌሎች ቅዱሳን ንጹሐን ናቸው። እነዚያ ንጹሐን ቅዱሳን አባቶቻችን ሳይበድሉ ነጫጭ ለብሰው ታዩ። እኛሳ ደግሞ በኃጢአታችን 7 ጊዜ ከቁራ የምንጠቁር ስንሆን በኢየሱስ ክርስቶስ ደም ግን ነጫጭ እንሆናለን። ነጫጭ ሆነን ከነጫጮቹ ጋር እንቆማለን። በአጭሩ እዚያ ውስጥ ነጭ የለበሰ ጥቁር የለበሰ አረንጓዴ የለበሰ የለም። ሁሉም ምን የለበሱ ናቸው? ነጫጭ የለበሱ በሉ። አቤት! ሁሉን የሚያስተካክል የማን ደም ነው? ንገሩኝ እንጂ። የክርስቶስ ደም ሁሉን ነጭ ያደርጋል። ሁላችንንም መድኃኔዓለም ያንጻል። በዚያ ስለ ነጻን ንጹሕ ስለሆን ይንገባል። ስለዚህ ምንድን ነው የሚለው? ወይሴብሕዎ መዓልተ ወሌሊተ በውስተ መቅደሱ። በኢየሱስ ክርስቶስ ደም ነጽተው ወደ ከተማይቱ ስለገቡ በሌሊትና በመዓልት ያመሰግኑታል። ለምን? አሁን ሸለቆው ቀረ። አይገርማችሁም? መዓልተ ወሌሊት። አሁን ዛሬ ማህሌት ቢኖር፣ ሰኞም ማህሌት ቢሆን፣ ማክሰኞም ማህሌት ቢሆን፣ ረቡዕም ማህሌት ቢሆን፣ ሐሙስም ማህሌት ቢሆን መቆም ይቻላል? አይቻልም? አይቻልም። ድካም አለ ማለት። እዚያን ጊዜ ግን ወይሴብሕዎ መዓልተ ወሌሊት ሙሉ ሆኑ ማለት ነው። ድካምን ያስቀርልናል መድኃኔዓለም መንግሥተ ሰማያት ውስጥ። ርዳአንን ጥቀነ ይለከ የኖለ ድካም ወሐኬት በኩል ጊዜ በኩል ሰዓት። ሊጦኑ ላይ እንዲህ ያሉ አባቶች ቢቸግ ይጸልዩልናል። በመዓልትና በሌሊት ያለ ድካም እናገለግለን ዘንድ እርዳን እየተባለ ኪዳን ላይ በሊጦን ይለምኑልናል። አሁን ብንጠነክር ማታ ተኝታንን፣ ማታ ብንጠነክር ቀን እንተኛለን። እዚያ ውስጥ ግን ድካም ይቀራል። ለምን? በበጉ ደም የዘላለም ጽናትን ገንዘብ አድርገዋልና ይላል። ከዚያስ ወየሐድር ቦሙ ውእቱ ዘይነብር ዲበ መንበሩ፣ በመንበሩ ላይ ያለውም ለዘላለም
አድሮባቸው ይኖራል። ወይጼልል ቦሙ በነፍስ በሥጋ ለማለት ይደጋግመዋል ይላሉ አባቶቻችን። ፈጽሞ እሱ ሳይለያቸው አድሮባቸው ይኖራል። ክርስቶስ ሳይለያቸው አድሮባቸው ይኖራል። ኢይርህቡሂ ወኢይጸምዑሂ አይራቡም አይጠሙም። መጀመሪያ እሱ አብሯቸው ስላለ በልተውታል። እሱን አይራቡም አይጠሙም። ወፀሐይ ሐሩርኒ ኢይረክቦሙ የፀሐይ ሙቀት ቅዝቃዜ፣ ክረምት በጋ የሚባል የለባቸውም። በበጉ ደም ለታጠቡት ወደዚያች ከተማ ነው የምንገባው። ወደዚያች ከተማ እንድንገባ ደግሞ ዋስትናችን የኢየሱስ ክርስቶስ ደም ነው። ስለዚህ ነው እንደ ቆረብን በሰላም ግቡ የሚለን ለዚያ ነው። አይራቡም አይጠሙም። አረም የለ፣ ኩትኳቱ የለ፣ እርሻ የለ፣ ቁፋሮ የለ፣ ክረምት የለ፣ በጋ የለ፣ ፎቅ መስራት የለ፣ ቤት ኪራይ የለ፣ ዲፕሎማ የለ፣ ማስተርስ የለ፣ ዲግሪ የለ፣ ፒኤችዲ የለ፣ የንግድ ፈቃድ የለ፣ ገቢዎች የለ። ዝም ብሎ መንግሥተ ሰማያት ውስጥ ሳይራቡ መኖር፣ ሳይጠሙ መኖር። ቀጠሩኝ የለ፣ ማመልከቻ የለ፣ ደስ ሲል በዘመድ አዝማድ መቀጠር የለ። ሁሉም ልኩን ይዞ ቁጭ። እዚያች ሀገር ውስጥ ለመግባት የመድኃኔ ዓለም ደም ነው አይደል የሚሰጠን። አይራቡም አይጠሙም። ይገርማል እኮ የፀሐይ ሐሩር አያቃጥላቸውም። ሲበርደን ፀሐይ እንላለን፣ ፀሐዩ ሲበረታ ጥላ እንላለን። መንግሥተ ሰማያት እንዲህ ያለ ነገር የለም። የተስማማ ኑሮ ነው የምንኖረው እዚያ ውስጥ ስንኖር። አንድም ብለው አባቶቻችን የፀሐይ ሐሩር ብለው በዲያብሎስ የተፈረደበት ፍርድ አያገኛቸውም ይላሉ። ፀሐይ ብሎ ዲያብሎስን ብሎ ሐሩር ብሎ በእሱ የተፈረደበት ኢሳይያስ 49 ላይ ለአንተ ግን የነደደ እሳት ተዘጋጅቶልሃል ያሉ ዲያብሎስን ለአንተ የነደደ እሳት ተዘጋጅቶልሃል ብሎታል። ስለዚህ በበጉ ደም የነጹት ግን የነደደ እሳት የለባቸው፣ ነፃዎች ናቸው። እስመ በግዑ ይርእዮሙ ማን ይጠብቃቸዋልና? ያ ሙቶ የተነሳው በጉ እያለ የሚጠራው ለምን ይመስላችኋል? እስመ ኖላዊ ይርእዮሙ ማለትን ትቶ በጉ ይጠብቃቸዋል የሚለው ለምንድን ነው? እንደዚያ ተጠብቀው እንዲኖሩ ያደረጋቸው ክርስቶስ በመሥዋዕትነት የሰጣቸው ሥጋውና ደሙ ስለሆነ ነው። በሱ ደም ተጠብቀው የሚኖሩት የዲያብሎስ እሳት አይፈጀባቸውም። የነፍስ ረሃብ የለባቸውም። የነፍስ ጥም የለባቸውም። አይጠሙም። እስመ በግዑ መርሆሙ ውስተ ነቃ ሕይወት በጉ ወደ ሕይወት ምንጭ መርቷቸዋልና ይላል። ወይም በልጅነት ወደምትገኝ ክብር መርቶ አደርሷቸዋል እና። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሕይወት ውሃ ስለመራቸው እነዚህ አይጠሙም። ወያሴስል አንባ እምአዕይንቲሆሙ ከዓይኖቻቸውም እንባን ያደርቃል ይላል። ቅድም ያለንበት ዓለም የምን ሸለቆ ነው ነበር ያልኳቸው? የልቅሶ። አሁን ምን አለ? በጉ መጥቶ ምን ያደርጋል አለ? እንባቸውን ያብስላቸዋል። የሚያስለቅሳቸው የለም ነው። እኛ አሁን ጊዜ የሰጠው ሰው ቢያስለቅሰ ምንድን ነው? እግዚአብሔር የለህ ብለን ማልቀስ ነው። የደካማ ጉልበቱ ልቅሶ ነው። እዚያ ውስጥ ግን ክርስቶስ የሚያስለቅሱንንም ያስቀራል፣ እንባችንንም ያድናል፣ ያደርቃቸዋል። አንድም የእንባ ዋጋ ይሰጣቸዋል ብለው ተርጉመውልናል አባቶቻችን። ስለዚህ መንግሥተ ሰማያት በሰላም ግቡ ቅዳሴ ከተቀደሰ በኋላ በሰላም ግቡ የሚባልበት መሰረታዊ ምክንያት መንግሥተ ሰማያት የሚገቡት ልብሳቸውን ብፁዓን ለያጽቡ አልባሲሆሙ ከመ ይባእዋ ለሀገር ይላል። ደግሞ ወደ ምዕራፍ 22 ስትሄዱ ወደ ከተማይቱ እንዲገቡ ስልጣን እንዲኖራቸው ልብሳቸውን የሚያጥቡ ብፁዓን ናቸው ይላል። ልብሳችን የምናጥበው ምንድን ነው? በበጉ ደም። ስለዚህ ከቅዳሴ በኋላ በሰላም ግቡ ለምን ተባለ? ከተማይቱ ልብሱን ያላነጻ ሰው መግባት የማይችልባት ከተማ ናት። ስለዚህ ልብሳችን የምናጥበው ደግሞ በክርስቶስ ደም ነው። የክርስቶስ ደም ደግሞ ተቀድቶ የሚሰጠን በቅዳሴ ነው። ስለዚህ በቅዳሴ ጊዜ አስቀድሳችሁ በክርስቶስ ደም ልብሳችሁን ያነጻችሁ ሰዎች ንዑዳን ክቡራን ናችሁ፣ ወደ ከተማይቱ ለመግባት ስልጣን አላችሁ ማለት ነው። ቅዳሴ መንግሥተ ሰማያት ውስጥ ለመግባት ልብሳችንን አጥበን የምንገኝበት ጊዜ ነው ማለት ነው። ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ መንግሥተ ሰማያት ውስጥ ገብተን የምንኖርበት ስልጣን የምናገኘው ከዚህ ቅዳሴ በኋላ ነው።
አሁን መንግሥተ ሰማያት ምን ትመስላለች ብያችሁ ነበር። የማቴዎስ ወንጌል ምዕራፍ 22 ቁጥር 1 ላይ ምን ትመስላለች ነበር ያልነው? ሰርግ ትመስላለች ብለናል። ሰርግ ትመስላለች ካለ የሰርጉ ድግስ የት ነው ያለው? ቅዳሴው ነው። ቅዱስ ሥጋውና ክቡር ደግሞ የሰርጉ ድግስ ነው። መንግሥተ ሰማያት ደግሞ ምንድን ነው የምትመስለው? ሙሽራው መጥቶ ሙሽራይቱን የሚወስድበትን ጊዜ ነው የምትወክለው። ስለዚህ አሁን ምን ተባለ? አሁን የሙሽራውን ድግስ በልታችኋል፣ ለሰርጉ ልብሳችሁን አጥባችኋል፣ እናሳ ከሙሽራው ጋር በሰላም ምን በሉ ነው? ግቡ። ልብሳችሁን አጥባችኋል። ሙሽራችሁ ክርስቶስ ቢመጣም እንግዲህ በሰላም ግቡ። ለምን ልብስ ያለበሰውን ሰው ወዳጄ ልብስ ሳትለብስ ለምን ወደ ሰርግ የገባ ነው ያለው? ልብሳችሁን አጥባችኋልና ወደ ሰርጉ በሰላም ግቡ። የማቴዎስ ወንጌል ምዕራፍ 25 ቁጥር 1 ላይ መንግሥተ ሰማያት ሰርግ ላይ መብራት ይዘው የተገኙ ደናግልን ትመስላለች። ሙሽራው በመጣ ጊዜ ምንድን ነው ያለ ነው የሚለው? በሩ ተዘጋ ይላል ከገባ በኋላ። ስለዚህ ልብሳቸውን ያጠቡት ግን በር አይዘጋባቸውም። እናንተ በሰላም ግቡ ማለቱ ነው። ይቺ ነፍስ የዛን ጊዜ ምንባት ትጀምራለች? አሁን ከዚህ ዓለም አፋዊ በሆነ በዚህ ዓለሙና ሳበኝ እከተልሃለሁ ነው። ሳበኝ እከተልሃለሁ። እስኪ በሉ ሁላችሁ አንድ ጊዜ በሉ። ሳበኝ በሉ። ካንተ በኋላ ሮጣለሁ በሉ እስኪ። መኃልየ ሰሎሞን ምዕራፍ 1 ላይ ያለ ሳበኝ ካንተ በኋላ ሮጣለሁ ነው። እዚህ በኋላ የዛን ጊዜ ምንድን ነው የምትለው? አብአኒ ንጉሥ ውስተ ጽርሑ፣ ንጉሥ ወደ አዳራሹ ምን አለኝ ነው አስገባኝ ትላለች ማለት ነው። ያን ጊዜ የመኃልየ ሰሎሞን ምዕራፍ 1 ቁጥር 4 ላይ ነፍስ አብአኒ ንጉሥ ውስተ ጽርሑ ብላ የምትናገር ያን ጊዜ ነው። ንጉሥ ወደ አዳራሹ አስገባኝ። ለምንሳ? ሰርጉን ታድማለች፣ ልብሷን አጥባለች። እና ሙሽራ ከሙሽራው ጋር የመግባት ስልጣን አላት። ይሄ ነው በሰላም ግቡ ያሰኘን። ለምንድን ነው ስትሉ ሰርጉን ስለታደም፣ ድግሱን ስለበላን፣ ልብሳችንን ስላጠብን አሁን ከሙሽራው ዘንድ እንገባለን።